እንደምታዩት እንግዲህ እዚህ ጋር ቡና እየጠጣን ነበረ። ቡናችንን ጠጣ፣ ኩኪሳችንን በላ። አንድ ኩንታል የሚያክል ልብስ አለ። ሁለት ምንድን ይባላል? ሁለት ባስኬት ነው። ሁለት ባስኬት ልብስ አለ። ማሽን ውስጥ የሚደርጋለኝ ይታጠባለኝ። አልጋ ሱባ ቀይራለሁ ብላል። ሹሃዳ አንጀት ሹሃዳ። ከዛ ደግሞ ቀጥሎ ፊዛ ይረካርብን። ሊሆም ጁማ ነው ዛሬ ጁማ ነው እና ከዛ እንዘራቃ እንደዛ ቢሆን ሱባ ቀይራለሁ ወጣሁ። ልብሱን ግን እንደኔ ናችሁ። ልብስ ስታስቡ የሚያማችሁ ራሳችሁን በጣም ነው ራሴ የሚያመኝ ስለማጠብ ሳስብ ራሴን ያመኛል። ገና ሳልሰራው ራሴን በጣም ነው ሳላየው ራሴን ያመኛል። በቃ ልብስ ሲባል ገና ለገና መዳይ ልብስ ይችላል ማለት ሐኪም ቤት ፍለጋ የሚገቡ ሰው ስላላቸው እና ይኸውላችሁ ይሄንን እየሰራሁላችሁ ያለው ዓርብ ቀን የመጀመሪያ ጊዜ ነው። እኔ ያው ብሎግ መስራታችንን ቪዲዮ ለመስራት ቤታቸው መቅረጽ ብሎች ቤታቸው ከቀረጽኩ ደግሞ አርግተው ኢትዮጵያ የሚከብት ከመሰባበራቸው በፊት ጎመን በጤና ብዬ ቁጭ ብልስ እና እንደዚህ ነው። እንደምታዩት ክፍሌ ነች። ክፍሌ አሁን አላያችሁ ስለማለት ያልገኝ ትራሱን በደንብ ክፍል ልብሴ ነው አለ ሌላ ኮንሰርት ማለት ይሻላል። እግዚአብሔር ይመስገን ከሌላው ቤት በጣም ባይዘዌ እንግዲህ ሰብስክራይብ ካላችሁኝ እኔ ጆርዳን ከመጣሁ 3 ዓመት ልጨርስ 1 ወር ይቀረኛል እና ግን ስራ ስጀምር 4 ወር ሙሉ ስራ ማለት ቋሚ ስራ አልነበረኝም። እሱ ወደፊት እንድነግራችሁ ከፈለጋችሁ ሰብስክራይብ አድርጉኝ። ከዛን ያኔ በደንብ እነግራችኋለሁ። የምር እነግራችኋለሁ። እናወራበታለን፣ እንወያይበታለን። 4 ወር ሙሉ እንዴት እንዳሳለፍኩና ላይፍ እንደነበረኝ በደንብ አወራላችኋለሁ ፓርት በፓርት። ኦኬ ባይ። ወዳችኋለሁ። ሰብስክራይብ እንዳይረሳ። ኮሜንት ጻፉልኝ፣ ምን ማሻሻል እንዳለብኝ፣ ምን ማድረግ እንዳለብኝ፣ ድምጼ ማስተካከል ካለብኝ ኮሜንት ጻፉልኝ። ወዳችኋለሁ።